የላክልኝን ድምጽ ሰምቼ ማመን አልቻልኩም ነበር። እውነተኛ ሰው የሚያወራኝ ነው የመሰለኝ አይደል? እኔ ራሱ መጀመሪያ ስሰማው አላመንኩም ነበር። ለመሆኑ በአማርኛ ብቻ ነው የተሰራው ወይስ ሌላም ቋንቋ አለው? ለክ አፋን ኦሮሞቲንስ ኒደንዳማ ሚሰገሌ ኮከና ደገፈዱ አከም ስትቶላ ታላቅ የቅናሽ ሽያጭ በሁሉም ቅርንጫፎቻችን ጀምረናል። የቤት ዕቃዎች፣ የኤሌክትሮኒክስ ውጤቶችና አልባሳት በግማሽ ዋጋ ቀርቦልዎታል። እድሉ የተወሰነ ጊዜ ብቻ ስለሆነ አሁኑኑ ጎራ ብለው የልቦ ይሸምቱ። ጥራትና ቅናሽ በአንድ ላይ ሲገናኝ ምርጫው እኛ ብቻ ነን። ፈጥነው ይምጡ። የታሪክ መጽሐፍትን የምናነበው ጊዜን ለመግደል ሳይሆን ካለፉት ትውልዶች ስህተት ተምረን አዲስና የተሻለ ዘመንን ለመገንባት ነው። እንደምን ዋሉ አቶ ከበደ። እኔ የግብርና ኤክስቴንሽን ባለሙያ ነኝ። የስንዴ ማሳው ቅጠል ወደ ቢጫነት እየተቀየረ እንደሆነ የላኩልን ጥያቄ ደርሶናል። ይህ አብዛኛውን ጊዜ እህሉ ከልክ በላይ ውሃ ሲበዛበት ወይም የናይትሮጅን እጥረት ችግር ሲኖር የሚፈጠር ነው። እባክዎ ማሳው ውስጥ ውሃ ያቆረበት ቦታ ካለ ይመልከቱ። አካም ጅርቱ አየኮ ቤለምኒ ተላሊ ሙጫ ኬሰኒ ብሩ ገነማ አከተ ኢስን ያደቺሱፍ ብልብልኔ ፋያ ሙጫ ኬሰኒቲፍ ጀቻ ሰዓቲ አን አከ አርገምተን ኢስን ጋፈና ገለቶማ። ጤና ይስጥልኝ አቶ ዮናስ ከደንበኞች አገልግሎት ማዕከል ነው የምደውለው። ያዘዙት በሰዓቱ ባለመድረሱና ስላጋጠመዎት መዘግየት ይቅርታን ጠይቃለን። ችግሩን በፍጥነት ለመፍታት አሁን ሌላ ፈጣን ሞተረኛ ልከናል። በትዕግስት ስለጠበቁን እናመሰግናለን።